ካንቺ ሊወጣ አይችልም። ከዚህ በፊት እኮ እኔ እንደዚህ አድርጌ ማላቅ አስመሰልኩ አድርጌው እኮ አውቃለሁ። አንተ ከኔ ለእኔ ቤት መጥተህ የምታሳየኝ ነገር የምታደርገው ነገር ምናምን ነው ድጋሚ ወደ አንተ እንድመለስ ያደረገኝ እንጂ ይህንን ውሳኔ ስወስን አዲስ አይደለሁም። አድርጌው አውቃለሁ። አትዋሽ። እውነት እያዋሻሁ አይደለም። እውነት እሺ፣ አንተ እሺ ተው፣ እሱን ተው። አንተ ከእሷ ጋር የሚሆንህ የምትኖረው ነገር ፈልጋው ወይም ደስተኛ የሚያደርግህ ነገር ካለ ንገረኝ። የሚያደርግህ ነገር ካለ በቃላትህም በተግባርህም አንተ አሳየኝና እኔ መቁረጥ ያቅተኝ እስቲ፣ እኔ መወሰን አልቻል እስቲ፣ እኔ እንደዚህ አይነት ነገሮችን ማድረግ ያቅተኝ እስቲ። እኔ እኮ ይኸውልህ ከአንተ ስሸሽ ከአንተ ስርቅ ነው አንተ ተከትለኝ በምታሳየኝ ነገር እኮ ነው። በቃ ዛሬ ላይ ነገራችን ተስተካክሎ እኔ ለልጄ ስል ምን ችግር አለው? ህይወታችንን ብናቃና እሱም ከተስተካከለ እንደ በፊቱ ከሆነ አሁን ላይ ካለበት ነገር ርቆ ልክ እንደ ድሮ በሰላም መኖር ከቻለ ደስ ይለኛል ብዬ የምመለሰው እኮ አንተ ከምታሳየኝ ነገር ነው እንጂ አንተ እውነት ቃልህም ተግባርህም አንድ ቢሆን እንዴ እኔ እንደዚህ አይነት ነገር እንደሌለኝ ጠንቅቀህ ታውቃለህ። የፈለገ ነገር ቢሆን ዛሬ የሆነ ነገር ባይታሰብ ኖሮ ከሄርሜላ ጋር ሁለተኛችን ያም ሆነ መቼም ቢሆን ማለት ነው። አሁንም ቢሆን ደግሞ እኔ እውነቱን ስነግርሽ ከማናችሁም ጋር መሆን አልፈልግም። ወጥመድ ውስጥ ደግሞ እንድከቱኝ አልፈልግም። ለአንድ ነገር ላስረዳ። ይሄን ነገር ገና እሷ መሆን ነው የምትመጣው። ምንም የምታውቀው ነገር የለም። ሩታ አትዋሽ። እዚህ ጋር ለማስመሰል ያለችሽ ነገር ካለ ተሳስተሻል። አንቺ ምናልባት እዚህ ነገር ውስጥ አስገብታሽ ከሆነ መውደቂያሽን እያመቻቸሽ ነው ማለት ነው። ይኸውልህ እንደዛ አይደለም አብርሽ፣ አዳምጠኝ። ይኸውልህ ነገሮችን እንደዛ ሳይሆን መረዳት ያለብህ ይሄ ነገር ምናልባት ከሩታ አፍ መውጣቱ ሊያስገርምህ ያስደንቅህ ይችላል። ኦብቪየስሊ ምክንያቱም አንተ የልጁ አባት ስለሆንክ ከሌላ ሰው ጋር ህይወትህን ቀጥል ማለቷ ሊያስደነግጥህ ይችላል። ግን ደግሞ በዛ ነገር አንጻር ማንም ሰው አያደርገውም። እንደ ሰውኛ እንኳን ብናስበው ይህን ቪዲዮ የሚከታተል ሰው ራሱ እንዴት ነው ባላችሁን አብርሽ አንተ እኮ እንደ ሰውኛ ብለህ እኮ እንደ ሰውኛ እኮ እኔን እኮ ብዙ ነገር አንተ ከኔ ጋር ያለህን ነገር እኮ በስትክክል እንኳን አልጨረስክም አይደል እንዴ? እሷ ከአንተ ጋር ተፋታለች። ከኔ ጋር ከሄርሜላ ጋር ያለህን ህይወት ቀጥል፣ ማይሆን ህይወት ውስጥ ከምትገባ ከሄርሜላ ጋር ያለህን ህይወት ቀጥል ማለቷ ይሄን ያህል ጥያቄ ይሆንብሃል? ይሄን ያህል እኮ ሌላ አዲስ የተመታ አይደለም እኮ ከኔ ጋር የነበርከውን ፍቅረኛ የነበረውን አንቺ እሱ ማስደሰት የምትችይ ከሆነ ከሱ ጋር ቀጥይ ማለቷ ይሄን ያህል ሊያስደነግጥህ ይችላል? እሺ አንድ ጥያቄ ልጠይቅሽ። አዲስ እኮ አይደለም ምን እኮ ፍቅረኛ አንድ ጥያቄ ልጠይቅሽ። እሺ አንቺ ይሄንን ነገር ስትነግርሽ ሀሳቡን ተቀበልሻት? ኖ እኔ እሱ መጥቶ ይወስን። አሁን እንደዚህ አይነት ሁኔታ ውስጥ ከፍቅር ጋር ስለሆነ ይኸውልህ አብርሽ ከፍቅር ጋር አሁን እንደዚህ አይነት ነገሮች ስለገባ አሁን ሄርሜላን መርጣለሁ ይለኛል ብዬ አላስብም እያልኳት ነበር። ይሄ ራሴ አስተሳሰብ ነው ገባ። ምክንያቱም ከምታሳየኝ ነገር አንጻር ነው እንደዚህ አይነት ውሳኔ ውስጥ እምገባለሁ ብዬ አላሰብኩም። ግን ይህን ሀሳብ እሱ ያነሳችሁ ከዛ ነገር አንጻር ብዬ ነው እኔ እየተረዳሁት። ይሄ ነገር ከሩታ አፍ ስለሰማኸው ነው እንጂ በትክክለኛ አንድ ሰው ሌላ ሰው ቢያወራው እኮ ትክክለኛ አማርኛው እኮ ያቋረጥ ከሆነ ይሄ ነገር ሊወጣ አይችልም። የፈለገ ነገር ቢሆን ከሩታ አፍ ሊወጣ አይችልም። ቆይ ሁሌ አንተ የምታስበው ኦፍ ኮርስ ልክ ነህ ማለት አንዳንድ ነገሮችን ልታስብ ትችላለህ። አንተ በእኛ መካከል የፈጠርከው ነገር